እንግዲህ ተመልካቾቻችን አሁን አዞ እርባታ ደርሰናል። ሁላችሁም አብራችሁን ሆኑ። እንግዲህ ተመልካቾቻችን በአዞ እርባታ ግቢ ውስጥ የጥንቸሎችንና ኤሊዎችን እየጎበኙ ይገኛሉ። እንግዲህ እንኳን ደህና መጣችሁ። እንግዲህ አርባ ምንጭ አዞ ራንች የተቋቋመው በ1976 ነው። ለስድስት ዓላማ ነው። አንደኛ የአዞ ክምችታቸው በንግድ የተራቁቱ ወንዞቹና ሐይቆቹ መልሶ ለመደራጀት፣ ሁለተኛ የዱር እንስሳ ከተጠበቀ ዘላቂ በሆነው መንገድ የአንድን ሀገር ኢኮኖሚ ሊጠቀም እንደሚችል በምሳሌነት እንዲታይ ለማድረግ፣ ሶስተኛ በእንስሳው የሀገራችን ሀብት ያው ለመከማቸት፣ አራተኛ ለስራ ዕድል መፍጠር ነው። አምስተኛ የእንስሳው ቆዳና ስጋ ለዓለም ገበያ አቅርቦ ለሀገሪቱ የውጭ ምንዛሬ ማስገኘት። አንድ አዞ ከ30 እስከ 70 እንቁላል በአመት አንድ ጊዜ በ40 ደቂቃ ውስጥ ነው እንቁላላቸውን የሚጥሉት። እንቁላላቸው 84 እስከ 96 ቀን ይፈለፍላል። ገና ከእንቁላሉ የሚወጡት 125 ግራም ነው ክብደታቸው። ርዝመታቸው 28 እስከ 32 ሳንቲሜትር ርዝመት አላቸው። ገና ከእንቁላሉ የሚወጡት ምግብ አይመገቡም። የእንቁላሉ አስኮሉ በሆዳቸው ይዞ ስለሚወጡ ያንን ፈሳሽ 2 ወር ያህል ይጠቀማሉ። 3ኛ ወር ላይ ነው ተጨማሪ ምግብ የሚመገቡት። አንድ አዞ እስከ 140 ዓመት የመኖር እድል አለ። ክብደቱ እስከ 500 ኪሎ ግራም ይመዘናል። አንድ አዞ ባይት ሲያደርግ ያገጩ ፎርሱ እስከ 200 ፍሬጀር አንድ ጊዜ የሚጨፈልቅ አቅም አለ። የአዞ ጥርስ ስንት ነው? 30 በ76 ነው፣ በ72 ነው። 34 33 33 76 ጥርስ አለ ማለት ነው። 36 36 72 ጥርስ አለ ማለት ነው። እነኚህ በ1982 እና 83 የገቡት ናቸው። ለቪዚትና ለምርምር የምናሳድጋቸው 34 36 ዓመታቸው ነው። ስለዚህ አዞ በየቀኑ ምግብ አይመገብም። በሳምንት አንድ ጊዜ፣ በሳምንት 2 ጊዜ፣ በሳምንት 3 ጊዜ ይመገባሉ። እንደ እድሜያቸው ክልል ነው። አዞ በየቀኑ ምግብ የሚመገብ ከሆነ የምግብ ቁንጣን ተፈንድቶ ይሞታል። ስለዚህ አዞ መያዝ፣ መሽከረከር፣ መገንጠል፣ መዋጥ ብቻ ነው። በፀሐይ ሙቀት አማካይነት ነው ምግባቸውን የሚፈጩት ማለት ነው። እንግዲህ ተመልካቾቻችን በአርባ ምንጭ ከተማ በአዞ እርባታ ግቢ ውስጥ ዘንዶ ልንመለከት እንግዲህ መተናል። በጣም አስፈሪ ነው። እስቲ እንመልከት።